يا قطن مارس قطن 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 ستن انت دورو قلتك ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እያየን ሪላክስ እናደርጋለን። ሐሳብ አስተያየቶቻችንን እየሰጠን አብረን ቆይታ እናደርጋለን። እናንተ ሐሳባችሁን ኮሜንት መስጫው ላይ ታስቀምጣላችሁ። ኮሜዲያን እሸቱ ላይ በተነሳው ጉዳይ ይቅርታ ጠይቋል። ሌላ ጉዳይ አለ። አንዲት ቲክቶከርና ሴፉ ፈንታሁን ላይ ክስ ተከፍቷል። ምን አይነት ክስ ነው? በቦታው ስንደርስ እንመለከታለን። የእናንተ ሐሳብ አስተያየቶች ግን ያስፈልጉናል። ቪዲዮን ስትመለከቱ ቪዲዮን ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው። እኔ አባት በእውነት ለእኔ ያርገው እንደ እኔን ኢንተርቪው መጨረስ ነው የከበደኝ። በእውነት ስቅስቅ ከበየ እያለቀስኩ ነው ያየሁት። በቃ አንተ በመሆን ነው እንጂ ማን ይህንን ችግር ማሳለፍ የሚችላል? በእውነት ብርታትና ጽናት እንዲህም ይኖራል ለካ። በእውነት ኮንዶሚኒየም ለኮንዶሚኒየም አፓርትመንት ለአፓርትመንት ተሰቃይቶም ይኖራል ለካ። ኧረ ተመስገን ማለት ነው። ተመስገን ነው። የሀብታም ቅምጥ ትልቁ ሚላል መንጥላ ነው አታ ጭራሽ ካተንብሶ ኮንዶሚኒየም ታናንቃለ። በዚህ ጊዜ እኮ ህዝቡ የኪራይ ዋጋ አናቱ ላይ የጨፈረበት በ97 የተመዘገበውን ኮንዶሚኒየም እያስታወሰ ምን ነው መድኃኒዓለም ብታጣ ለኔ አንድ ስቱዲዮ ታጣለ እያለ እንባውን ባራም ማዘን በየቤተ ክርስቲያኑ ያወርዳል። አንተ አንድ ኮንዶሚኒየም አንድ አፓርትመንት እያልክ ታናንቃል። እንደ አፓርትመንትስ ቢሆን የአንድ ወር ቤት ኪራይ አፓርትመንት ዋጋ ስንት ነው? እንደ ደከም ላለ ሰፈር እኮ የዓመት በጀት ማለት እኮ። ታዲያ ይህንን እያየ የትኛው የውጭ ዜጋ ነው እነዚህ ሰዎች አልተመቻቸውም ብሎ የሚያስበው? በእውነት የአንዳንዶቻችን ህይወት እኮ የፓሪስ እና የሳሪስ ያክል እኮ የተራራቀ ነው። የመተዛዘን የለም የለባት ለህዝቡ ሞራል አታስብም። እዞታ አፓርትመንት ስታናንቅ አረ በረከት ይደርብኝ የነባት እኔም እንዳንተ እንደዚህ በምቾት ልሰቃይ። አረ እንደው ስንት አይነት ቁሌታምና ቅሌታም ሰው አለ እናንተ። ምን አይነት ዓመት ነው የደከመ ዓመት እንደው መድኃኒዓለም ከትራም ቢሆን 2019 አስገባኝ። እኔ 2018 ከብዶኛል። ህዝብ ለህዝብ አይተዛዘንም ስለ ነገራችን ላይ 2018 በጣም ብዙ ጉዶች የተመለከትንበት። 2018ን ግለጹ ብትባሉ በምን ቋንቋ ትገልጹታላችሁ? የአምስት ብር ካርድ አይደል እንደ ተሞላው ጎበዝ። እኔ ብቻ ነኝ የምሞላው። ነይ እስኪ ይኸው ነይ ሚጣ ነይ እስኪ ነይማ ካርድ ሙይልኝ እንጂ ካርድ ሙይልኝ እስኪ። ዝም ብሎ የአምስት ብር ሞላው። አሁን ደግሞ ብድር ከየት ነው? እዛ አካባቢ ነው እንደተከራየሽው? ያልማዝ ልጅ ነኝ። ያልማዝ ልጅ ያልማዝ ልጅ እቷ እኮ በፊት እኮ አልነገረችሽም ስለኔ? ጓደኛዋ ነበርኩ። መቼ ትነግርሻለች? ሳቅ ምን ነው ልምላለህ? አይ ታዩ ሂጂ። እናትሽ በፊት ከረሚላ ገዝቼላት ላይ ክፍል ስንማር ወስዳብኛለች እና በሞላል። ኧረ ሂጂ ብትወስጂ ውሳንቺ ይሄንን ሞላሁ ብለሽ ኧረ ዝም ብለሽ ሂጂ ተባልሽ እኮ። ትክክል እኮ ነው። በፊት ከረሚላ ለእናቷ ገዛሁ። አሁን ካርዱንስ ብወስድ ለማለት እኮ መንቃት በዚህ ሰዓት ነው መንቃት በትክክል። እሺ ነብሮ ነብር ይብላ። ውድ እህታችንን እንግዲህ ልጅስ በሚለው ተከታታይ ድራማ እናቃታለን። አሁን ጠጠር ያሉ ጉዳዮችን ይዛ ወደ ቲክቶኩ ብቅ ብላለች። አንኳር ኤግዛክትሊ ኮፒ ሊንክ ይደረግ ይመስለኛል። እህታችን የመጣችው በቅርቡ ነብሮ የሚል ድራማ እንደምትጀምር ይመስለኛል። ትክክል ነህ። ነብር እንግዲህ በጸባዩ የመባላትና የመናከስ ባህሪ ያለው ይታሰር ባይነን ነብርዬ አንተ ነብር። ኧረ ጉብልዬ ነው እንዴ? ነብርዬ ነው። ከኔ በላይ ታውቃለህ አንተ ስለ ነብር? ምን የምታውቀው ነገር አለ ስለ ነብር? ሱስ ልክ ነህ። ነብር ይብላ። ማን ነው ይብላ? አሜን። አድርጎት ነው ወይ?
ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ የሚነካካው ነካኩ። እናመሰግናለን። እንኳን ደህና መጣሽ ወደ ቲክቶክ መንደር። በዚሁ አጋጣሚ ማማን ላስተዋውቅ። ወይኔ እረፍ የምር እንዳታለቅስ፣ ኧረ እንዳታለቅስ ረፊ። ጭራሽ ትውውቅ ላይቭ ላይ ችግር የለውም ጋይሶች ተዋወቁ። ሀይ በያቸው። ሀይ በዩ ማማ ኧረ ማማ ተይ ደህና ነህ ማማዬ፣ ትንሽ ጊዜ ነው እሺ ማማዬ፣ እኔ ቆንጆ ትንሽ ጊዜ ነው፣ አብረን ቪዲዮ እንሰራለን ማለት እኔ ኢትዮጵያ ውስጥ ኑሮ እየከበደኝ በምን ምክንያት ነው? ሀገራችን ላይ አባት የሌላቸው ልጆች በጣም ነው የሚያሳዝኑኝ። እውነት ለመናገር የምሬን ነው የምላችሁ። ለምን የአባትነትም የእናትነትም ፍቅር ከገበያ ላይ ስለማይገዛ አባታቸው ሳይናፍቃቸው አይቀርም እና የሆነ ወንድ በአጋጣሚ የእናታቸውን ወንድ ጓደኛ ከለመዱ ሙጭጭ የሚሉበት አጋጣሚዎች ብዙ ጊዜ ተመልክቻለሁና ክብር ይገባቸዋል። እናታቸው በተለይ ለብቻ ሆኖ ልጅ የሚያሳድጉ እናቶች የእውነት ክብር ይገባቸዋል። እስቲ ከሰሞኑ ነገ ቅዳሜ ማለት በጣም ያበደ ቪዲዮ ለቅላችኋለሁ፣ ትመለከታላችሁ። ልባችሁ የሚያዝን ልባችሁ መረዳት የሚችል ከሆነ እሱን ቪዲዮ ብትመለከቱ እስቲ ነገ ጠብቁ። ብቻ የአዲስ አበባ የራይድ አሽከርካሪዎች የቀን ገቢ ስንት ደረሰ? ስራው ላይ የገባው ሰው በዝቷል ተብሎ በፊት እያማረረ ነበር። አሁን ደግሞ የነዳጅ ዋጋ መጨመርና የተጠቃሚው ቁጥር መቀነስ ተጨምሮበት ነገሩ ከባድ ሆኗል። የተገላቢጦሽ ሁኔታው በጣም ተቀይሯል። በአሁኑ ሰዓት በከተማችን ላይ ያሉ የራይድ አሽከርካሪዎች በሁለት ይከፈላሉ፣ በነዳጅና በኤሌክትሪክ በሚል ማለት ነው። በነገራችን ላይ የነዳጅ አሽከርካሪዎች ጎራ መጀመሪያ የነዳጅ ተጠቃሚዎችን እስቲ እንመልከት። ጠዋት ማልደው ይወጣሉ። ፊታቸው ላይ ያለው ቁጭት የቀን ገቢያቸው 2000 ወይም 3000 ብር ሊያሳይ ይችላል። በተለይ ደግሞ የገቢ ከሆነ ራይዳቸው ከባድ ነው ያንን መሙላት፣ ስራ የለም። ነገር ግን ማታ አካውንታቸውን ሲያዩት ግማሹ ለነዳጅ ማደያ፣ ሩቡ ለኮሚሽን፣ ቀሪው ደግሞ ለቦሌ መንገድ የትራፊክ መብራት ቅጣት ይውላል። ምን እንደሚተርፋቸው መንጃ። የገቢ ከሆነ ተጠቃሚውም ቢሆን ታክሲው ይሻለኛል ብሎ ስለቀነሰባቸው ማታ ቤት ሲገቡ ገቢያቸው ዜሮ ሆኖ በጸሎታቸው አስቡኝ እያሉ ነው የሚገቡት። የኤሌክትሪክ አሽከርካሪዎችስ ገና የኤሌክትሪክ መኪናውን ይዞ ሲመጣ ሹፌሩ ሳቅ በሳቅ ሆኖ ታዩታላችሁ። እንኳን የራሱ ሆኖ የገቢ ሆኖ የሚያዋጠዋል የሆነ አይነት ገቢ ያገኝበታል ማለት ነው፣ በደንብ ቶሎ ቶሎም ስራ ስለሚመጣ። በሌላ በኩል ደግሞ እነዚያን የኤሌክትሪክ ወይም የኢቪ መኪና የሚነዱ አሽከርካሪዎች አሉላችሁ። እነሱ ዘንድ የነዳጅ ጭማሪ ወሬ ብቻ ነው። ማታ ስልካቸውን ሲሰኩ መኪናቸውንም አብረው ይሰካሉ። የቀን ገቢያቸው ሙሉ በሙሉ ኪሳቸው ስለሚገባ ሳይቆራረጥ ተጠቃሚው ቢቀንስም እንኳን እነሱ ማታ ሲገቡ ፊታቸው ላይ ያለው ፈገግታ ልክ እንደ መኪናቸው ዲጂታል ስክሪን የበራ ነው፣ ጸሃዳ ነው። ምሽት ላይ ይሰራሉ። የገቢ ራሱ ቢሆን ሮጥ ብሎ ተጨማሪ ሰርተው ትርፍ ማግኘት ይችላሉ። ትርፉን እንደውም አልናገርም። ብዙ የኤሌክትሪክ መኪና ሻጮች ነግረውኛል። የኤሌክትሪክ መኪና ያላቸው ሰዎች ነግረውኛል። በከተማችን ያሉ የራይድ አሽከርካሪዎች ዛሬ የቀን ውሏችሁ እንዴት ነው? አሁን አጋማሹ ላይ ነው ያለ ነው። እንዴት ነው? የነዳጅ ወይስ የኤሌክትሪክ ተጠቃሚዎች ናቸው? የኡበርንም ደግሞ ተሞክሮች በተነግሩኝ በጣም ደስ ይለኛል። የኡበር ተሞክሮች ራይድ መጥራተታቸው በእግራቸው መጓዝ የጀመራችሁ ከተማ ውስጥ ተሳፋሪዎች ካላችሁ ንገሩ። ውጪ ኡበር እንዴት ባለ መንገድ ነው የትራንስፖርት ሂደቱን የሚያሳልጠው የሚለውን ትነግሩናላችሁ። ሁሉንም ሀሳብ በኮሜንት አጋሩ። ለተጨማሪ ፈገግ የሚያሰኙ የከተማችን ወጎች አሁኑኑ ፎሎ ማድረጋችሁን እንዳትረሱ። በቀን 10,000 እንሰራለን ብሎ አንዱ ሲነግረኝ ደነገጥኩኝ በጣም። ለወር ሙሉ ወር ተመላልሶ ባስ ጠብቆ ብብቱ እስከሚገነጠል ድረስ ባስ ላይ ተንጠልጥሎ የ10,000 ደሞዝተኛ አለ። እንደሱ ግን 10,000 ብር ያስገባሉ። በጣም ይገርማል። ያርግላቸው፣ ሰርቶም ስላገኙ ያው እንትን የለው። የላዳ ሾፌሮች ይህን መኪና ቢያገኙ ደግሞ ስንት ገቢ ሊያገኙ እንደሚችሉ አስቡት። በዛው ልክ መኪናው ይጎዳ ይችላል። ሌላኛው መነጋገሪያ ጉዳይ ቲክቶከሯና ባለሀብቷ ተካሷል። ምክንያቱም ደግሞ የስም ማጥፋት ጉዳይ ነው እየተባለ ነው። ሚዲያ ላይ በጣም እየተዘዋወረ ነው። አቶ ወርቁ አይተነው የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አህዱ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። ቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ ተመስገን የኔ ፍቅር እንኳን የሱ የኛንም ክብር አስጠበቅ።
የኛም ጭምር እኛ ሁላ ክብር እያንዳንድሽ በዛ ቤት የተሰደብሽ የተዋረድሽ ክብርሽን ያጣሽ እያንዳንድሽ ክብርሽን ያጣሽ የተዋረድሽ የተንጓጠጥሽ የተተፋብሽ የተሰደብሽ የተገላመጥሽ ልጅሽ ባልሽ አባትሽ እናትሽ ክብርሽ የተነካ ሴት ሁሉ ቴንኪው ልትሉት ይገባል። እያንዳንዳችሁ ማንነታችሁ የተነካ እያንዳንድሽ ከቲክቶክ እስከ ዩቲዩብ በሚዲያ ያላችሁ ሁሉ እያንዳንዳችሁ ቴንኪው ልትሉት ይገባል። ጀግና ማለት ሱሪ የታጠቀ ቀበቶ ያሰረ ማለት እንደዚህ ነው። እያንዳንዳችሁ ቴንኪው ልትሉት ይገባል። እኔ ፐርሰናሊ ህመሜም ቁስሌም እምባዬም ሁሉም ተመልሷል። ብትፈልግ ትግባ ብትፈልግ አትግባ እቺን ታክል መስማቴ እኔን እንደ አንድ ኢትዮጵያዊ ያስደስቶኛል። እያንዳንዳችሁ በራችሁ የተንኳኳ ወይም ወደፊት በፕላን በራችሁ ሊንኳኳ የተቀመጣችሁ በስም ዝርዝር ዛሬ ቴንኪው ልትሉት ይገባል። እንደ ሀገር ነው ልናመሰግነው የሚገባው። እንደ ሀገር ጭራሽ እንደ ሀገር እዛ ቤት የተተፋባችሁ የተገላመጣችሁ የተሰደባችሁ የተንቋሸሻችሁ ወኔ ማለት እንደዚህ ነው። ወንድ ማለት እንደዚህ ነው። ሱሪ መታጠቅ ማለት እንደዚህ ነው። ስለከሰሰ እኔ ፐርሰናሊ እድሜ ዘላለሜን ምክንያቱም ስድብ የሚያቆማት ሰው ስላልሆነች አንተ ያማን እንዴ ደናንሽ እንደምን ታምሪ አቃለሁ ስልክሽን አስጪኝ አልሰጥም ፍቅረኛ አለኝ ፍቅረኛ አለኝ አዎ አለኝ ምን እሱ በእግሩ እያንከራተተሽ ነው እንደዚህ ግርሽ የገጠ ነው ምን አገባ ደግሞ እግረኛ ፍቅረኛ አለኝ ይባላል እንዴ ችግር አለ ምን አገባኝ ቀረብሽ ብሰጪኝ ነው የሚሻልሽ አልሰጥም ኦኬ አንዴ ወንድም ስሞትል ስመኝ የሆነች ነፍሰ ቀጭን የሆነች ልጅ እሷን ለማስቀናት ፈልጌ ነው። 2 ደቂቃ ታገሰ። የሆነች ሞጥሟጣ የሆነች ልጅ ብታያት በስመ አብ አንዴ 2 ደቂቃ ችግር የለውም። እሺ አንተ ጉደኛ ፍቅረኛ የተዋወቀው ስለ ፍቅረኛ እሷ አንተ ፍቅረኛ ነች እንዴ? እሷን እንደ ነፍሰ ቀጭን ምናምን ማትረባ ነው ስራት የነበረው አይደለም እንዴ? ነፍሰ ቀጭን አንተም ነፍሰ ቀጭን ነህ። ሌቦች ዝም እንደዚህ አይነትማ ቢዋረድ ምንም አይገርምምና ለማሳጣት ነበር እኮ እሱ። ታዲያ ገንዘብ ንብረት ምናምን የሚጠላ ሴት አለ? ሊያውም በዚህ አንተ ያማል እንዴ? ልገላት ነው ልገላት ነው አባት ምን አይነት ሰው ነው? ልገላት ነው እንዴ? እያያት ነው ልገላት ነው እንዴ? ይቅርታ የኔ እናት አስደነገጥኩሽ። ያያከኝ አንተ ደህና ነህ? አልተጎዳህም? እኔ ደህና ነኝ። ምንም ማለት ማለት ደህና ነኝ። አስደነገጥኩ? ኧረ ደህና ነኝ። እኮ ዝም ብዬ ነው የምንቀለቀለው። የተንቀለቀልክ ሳር አስደነግጥም አልቀርም። ግን ሆስፒታል ምናምን መሄድ አያስፈልግም? ኧረ ችግር የለም። የምር ደህና ነኝ እና በቃ ስልኬን ያዝና የሆነ ነገር ካስፈለገ ምናምን ነገር መሄድም ካለብህ ሆስፒታል ይሻላል። 09 በቃ እና እንዴት ነው የምታምረው? ደውል እሺ። በቃ እሺ። አንተ እስካሁን መንገድ እንዴ ምጥቅሙ ወንዶች ከመጠን በላይ የኮስሞቲክስ ሱስ ያለባችሁ ሴቶች እስቲ ሚስታችሁን እያረካውሽ ነው ወይ? እስቲ ባላችሁን ያለ ኮስሞቲክስ አስፈራለሁ ወይ? እያስደሰትኩሽ ነው ወይ? አስደነግጣለሁ ወይ ብላችሁ ሲጠይቁት ጠይቁ። ምናልባት የጎረቤት ልጅም እያሳደጋችሁ ሊሆን ይችላል። ምናልባት ጉማሬ በማግባቱ እየተጸጸተ ሊሆን ይችላል። ቼክ አርጉ፣ መርካቷን ጠይቁ። ቼክ አርጉ። ጠዋት ሳያችሁ አለመደንበሩን ጠይቁ። አንዳንዱማ 2 ሚስት ነው ያለኝ ቀለቡን አልቻልኩም ነው የሚለው። ከለር እየቀያየሩ እኔ አላቅም ምን እንደምልህ። ከዚህ በፊት በማዲንጎ ለቅሶ እኔ እናንተ ተገናኝተን አንተ ነህ በራስህ እጅ የራስህን ስልክ የሰጠኸኝ ሴፉ በጣም ብዙ ሚሊዮን ቴክስቶችን ልኬልሃለሁኝ። አላቅም ልብህ ለኔ ለምን እንደጨከነብኝ አላቅም። ብዙ ነገር ነው የምሰማው። ግማሹ ገንዘብ ተቀብሎ ነው የሚያቀርበው። ቪው ከሌለሽ አይፈልግም ሴፉ እንደዚህ ይባላልና አስፊቲ በህይወት ቢኖር ኖሮ ሴፉ እኔ እናንተ እንገናኝ ነበረ። የአስፊቲ ማለፍ ግን እኔንም ብዙ ነገር ጎርቶኛል። የሚያበረታታኝ ታመሙ ብዬ ስል ደብቆ የሚሰጠኝ ወንድም ነበር አስፊቲን ያጣሁትና ሴፉ ፋንታውን እባክህን ለኔ ድምጽ ሁንልኝ፣ እንግዳ አድርገኝ። እነዚህ ልጆች አይዞሽ ኩኩ አለው በርቺ
በፍጹም እንደሱ አይደለም ወይ ስላልተመቸም ሊሆን ይችላል። ብዙ መልካም ነገር በውስጤ አስቤ ነው እስካሁን ዝም ያልኩት እና ከጎኔ እንድትቆም ይኸው በኢትዮጵያ ሕዝብ ስም በኤርትራውያን ሕዝብ ስም በአገር ውስጥም በውጪ ባሉት ለምንሃለሁኝ። አመሰግናለሁኝ። ገንዘብ ተቀብሎ ሰው ያቀርባል። ሰይፉ በነገራችን ላይ ያው የሆነ ጊዜ ስልክ ቢቀበላችሁ ራሱ በቀን ብዙ ሺህ ሰዎችን ሊያገኝ ይችላል። ለምን ታዋቂ ነው፣ ጋዜጠኛ ነው። እሱ ያለበት ቦታ በጣም ስታተሱ ከፍ ያለ ስለሆነና እንደዚህ ነው ብሎ ከማለት ግዴታው አይደለም በነገራችን ላይ ሰው ማቅረብና የፈለገውን እሺ ማለት እንዲህ ማለት ይችላል። ነገር ግን ገንዘብ ተቀብለ ነው ሰውን የምታቀርበው ይላሉ። እንዲህ ትኩረት ለማግኘት እንደዚህ አያስኬድም። የእውነት ለመናገር ግን ያለሽበት ችግር አስገድዶች ሊሆን ይችላል ምናልባት ብዬ አስባለሁ። እናንተ ምን ትላላችሁ? ሌላኛው መነጋገሪያ ጉዳይ ኮሜዲያን እሸቱ ይቅርታ ጠይቀዋል። ይቅርታው ውስጥ ግን ይቅርታ ካለ በኋላ ነገሮችንም አብራርቷል። ትልቁ ነገር ይቅርታ መጠየቁ ነው። ያው ለክፋት እንዳላደረገ ተናግሯል። ይቅርታ እንጠይቃለን። ቪዲዮ ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ እውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል ዛሬ እቤት ማንንም የለም ማለት ነው። አቡ ሰምጣሉና የደረሰው ሰው አብሮኝ ያድራል። ፈታ እያልን ማለት ምንድን ነው ደሱ ፊንገር ነኝ። ሁሌ ፊንገር ነኝ። ታውቃለህ ደስቶ ፊንገር ካውተር ኦዲ ደስቶ ፊንገር ታውቃለህ። ሁሌ ስበድሉኝ ነበር። ደረሰ የኔም ተራ ደረሰ። ስንት ቀን ስበድሉኝ ነበር። ስንቴ የኔም ጊዜ የማይደርስ መስሏችሁ ነው። ግባ አውጣው ገና ምን አይተህ እቷን ፊልድ ነኝ ሶማሌ አገራማን ብዬኔ ቲክቶክን ቼክ አላረኩም። ስገባ ደግሞ በአፓርታማ ተሰቃይቼ አደኩ ነው ኖርኩ የሚል መጣሉ። አለ ልሂድ በዚህ ሰንጥቄው በዋናው ሶማሌ አረጌው በቀባህል ጥፋ ከዚያ ደሃ እንዳይኖር ነው። አፓርታማ ምቾት ነው ያሰቃየህ፣ ድሎት ነው ያሰቃየህ። ምን ችግር ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ቪዲዮ ላይክ ማድረጋችሁን እርግጠኛ ሁኑ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አስታውሳችኋለሁ። ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን።